በእንግሊዝ ፕሪሚየር ሊግ 30ኛ ሳምንት ትናንትና የመጨረሻው ጨዋታ ምሽት ተደርጓል። ቶተናምና ቸልሲ በስታንፎርድ ብሪጅ የተጫወቱት ቶተናም በተከታታይ 4 ጊዜ በቸልሲ የተሸነፈበት ውጤት ተመዝግቧል። ቸልሲ 1-0 በሆነ ውጤት አሸንፏል። በአዲሱ አሰልጣኝ አንጅ ፖስት ኩግሉ ስር በታሪኩ ለመጀመሪያ ጊዜ ነው በአንድ አዲስ የቶተናም አሰልጣኝ በቸልሲ በተከታታይ 4 ጨዋታዎችን ሲሸነፍ በእንግሊዝ ፕሪሚየር ሊግ እና መጥፎ ታሪክ ተመዝግቧል። በእርግጥ በዚህ ውድድር ዓመት በጣም በመጥፎ ታሪክ ታጅቦ ነው ቶተናም እየቀጠለ የሚገኘው። ኢንዞ ፈርናንዴዝ በ50ኛው ደቂቃ ብቸኛውን ጎል አስቆጥሯል። ለጎሉ መቆጠር ደግሞ ፓልመር ከመስመር በግሩም ሁኔታ አሻግሯል። በተከላካዮች መሃል ሆኖ ነው በጭንቅላቱ ገጭቶ ጎሉን ያስቆጠረው። ቸልሲ ማሸነፉን ተከትሎ ወደ 4ኛ ደረጃ ከፍ ብሏል፣ ተመልሷል። በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ መሳተፍ ይኖርበታል። በጣም ትልቅ ክለብ ነው። በቅርቡ እንኳን የአውሮፓ ቻምፒየንስ ሊግን ያሸነፈ ክለብ ነውና ቸልሲ በእርግጥ ኢንዞ ማሬስካ በ2 ዓመታት ውስጥ ነው ይህንን ክለብ ወደ ቻምፒየንስ ሊጉ የመመለስ ኃላፊነት የተሰጣቸው። እሳቸውም ተናግረዋል። ይህ የውድድር ዓመት ቀድሞ የመጣ ነው ከእቅዳቸው አንጻር። በእርግጥ በ2 ዓመት ውስጥ ሲባል ይህም ዓመት ከግምት ውስጥ ይገባል። ግን 2 ዓመት ከተሰጣቸው በመጀመሪያው ዓመት የሚያሳኩ ከሆነ በጣም አሪፉን ነገር ያደርጋሉና ያንን ለማድረግ ትናንትና ወሳኝ ጨዋታን ያደረጉት አሸንፈዋል። ከዚህ አስቀድሞ ማንቸስተር ሲቲም ኒውካስል ዩናይትድም አሸንፈው በደረጃ ሰንጠረዡ ቸልሲን በልጠው ወደ 6ኛ ደረጃ ገፍተውት ነበርና ቸልሲ ለመመለስ ወሳኝ የሆነውን ጨዋታ ነው ያሸነፈው። ኒኮላስ ጃክሰን እና ፓልመር ከጉዳት ተመልሰው ተጫውተዋል። ትናንትና ፓልመር ጎል ማስቆጠር የሚችልበት እድል ነበረ። ኒኮላስ ጃክሰን ጎል ለማስቆጠርም ተቃርቦ እንደነበረ ተመልክተናል። በመጀመሪያው አጋማሽ ቸልሲ የበላይ በነበረበት ጎል ለማስቆጠር ተቸግሮ ነበርና ሁለተኛው አጋማሽ ደጋፊዎች እንዲጨነቁ ያደረገ ነው። ግን ደግሞ ወዲያውኑ በ50ኛው ደቂቃ ጎሉን ማስቆጠሩ ፈርናንዴዝ ያንን ጭንቀታቸውን ያቀለለ ሆኗል። ፓልመር በግሩም ሁኔታ ነው አሲስት ያደረገው። በውድድር ዓመቱ 7ኛ ጎል የሆነ ኳስ ያቀበለበት ሆኖም ተመዝግቦለታል። 14 ጎሎችንም አስቆጥሯል። በተከታታይ ጨዋታዎች ጎል ለማስቆጠር ተቸግሮ ነበረ። ግን የውድድር ዓመቱን እንዴት ድንቅ በሆነ ሁኔታ እንደጀመረ የሚያሳይ ነው። የትናንትናው ልክ አሲስት ሲያደርግ ያሉ ቁጥሮች በጣም የሚገርሙ ናቸውና በአጠቃላይ 21 ጎል ላይ በፕሪሚየር ሊጉ ተሳትፏል ማለት ነው። ይሄ በጣም አሪፍ ቁጥር ነው። ሁለተኛው አጋማሽንም ጫና ፈጥረው በመቀጠላቸው ቸልሲዎች ጎል አስቆጥረው ተረጋግተዋል። አንጅ ፖስት ኩግሉ ከቶተናም ደጋፊዎች ጋር አሁንም ሰጣ ገባ ውስጥ ናቸው። ተቃውሞ ገጥሟቸዋል። ትናንትና ሲጮሁባቸው ነበረ። ሳር ጎል አስቆጥሮ ነበረ በጨዋታው በቫር ታይቶ ነው የተሻረው። ቫር በጣም መጥፎ እንደሆነ ተናግረዋል። ከጨዋታው በኋላ አንጅ ፖስት ኩግሉ ይህን ያክል ደቂቃ ከታየ በኋላ ብለው የጨዋታውን ጣዕም እንደሚያጠፋ አይነት ተናግረዋል። ያው ግን የእንግሊዝ ፕሪሚየር ሊግ ከዳኝነት ጋር የተያያዘው አካል ለውጦች አሉ ብሏል። ትናንትና ከታርኮቭስኪ ሊቨርፑልና ኤቨርተን ባደረጉት ጨዋታ ማካሊስተር ላይ የሰራው ጥፋት ስህተት መሆኑን አምሯል። በቀይ ካርድ መውጣት ነበረበት ብሎ የዳኞች የበላይ አካል ራሱ አምኗል። እየተሻሻለ ነው ብሏል። ግን ትናንትና ይህንን ውሳኔ ለመወሰን የወሰደው ጊዜ አሰልቺ የሚባል ነው። በቀጣይነት ሊሻሻል የሚችልበት እድል ይኖራል። በአጠቃላይ ሁሉንም ጨዋታዎች ከደመርን ውሳኔዎች የሚወሰኑባቸው ደቂቃዎች መጠን አንሷል። ግን እንደዚህ ደግሞ አንዳንድ ጊዜ ሊፈጠር የሚችል ነው። ሳር ጎል ካስቆጠረ በኋላ እሳቸው እጃቸውን ጆሯቸው ላይ አድርገው ያው የቶተናም ደጋፊዎች ዞረው ለማብሸቅ ሞክረዋል። ተቃውሞዎቹ ትክክል አይደለም ማለታቸው ነው የሚል ነው የወጣው። እሳቸው ግን ከጨዋታ በኋላ ስህተት ነው፣ እኔ እንደዛ አይደለም የሚያደርኩት ብለዋል። ለቶተናም ደጋፊዎች አይደለም የመለስኩት ብለዋል። ከባድ እንደሚሆንባቸው መናገር ይቻላል። አንድ አሰልጣኝ ውጤት ካለው ተቃውሞ ቢኖርበት እንኳን ያንን ማለፍ ይችላል። ውጤት ከሌለ ግን የደጋፊ ተቃውሞ ወይ ደጋፊ ጫና የሚመጣ ከሆነ በክለቡ ለመቆየት በጣም አስቸጋሪ ይመስለኛል። የተወሰኑ ደጋፊዎች አንጅ ፖስት ኩግሉን የምትሰራውን አታውቅም እያሉ ትናንትና ሲጮሁ እንደነበረ የቢቢሲ መረጃ ያሳያል። በኳስ ቁጥጥር ብዙም ልዩነት አልነበረም። ቸልሲ 50.2 በመቶ 50 በመቶ የኳስ ቁጥጥር ነበረው። እኩል በኩል ነበሩ ማለት ይቻላል። በሙከራ ደረጃ 11 ሙከራዎችን ባለሜዳው አድርጓል። 5ቱ ኢላማቸውን የጠበቁ ነበሩ። ቶተናም 8 ሙከራዎችን አድርጎ 2 ኢላማቸውን የጠበቁ ሙከራዎች ነበሩ። በኤክስጂም ቸልሲ 1.09 ቶተናም 0.79 ነበረ። በ52 ነጥቦች አሁን ቸልሲ ወደ 4ኛ ደረጃ መጥቷል። ሲቲን በ1 ነጥብም ይበልጣል። የእንግሊዝ ፕሪሚየር ሊግ 31ኛ ሳምንት ነገ ነው የሚጀምረው። 8 ሰዓት ከ30 ጀምሮ አርሰናል እና
ኤቨርተን ጉዲሰን ፓርክ ላይ ይጫወታሉ። አርሰናል በኤቨርተን ከ2020 ጀምሮ በጣም ተቸግሮ ነበር ለማሸነፍ፣ ግን ደግሞ ያለፉት ተከታታይ ጨዋታዎች ላይ የበላይነቱን በድጋሚ መልሶ መውሰድ ችሏል። በታሪክም ከተመለከትን አርሰናል በኤቨርተን የበላይ ነው። በእንግሊዝ ፕሪሚየር ሊግ በአዲሱ ፎርማት አንድ ክለብ አንድ ሌላ ክለብ ላይ ተመሳሳይ ክለብ ላይ በርካታ ጎሎችን በማስቆጠር አርሰናል ኤቨርተን ላይ ያስቆጠረው ነው አንደኛ ሆኖ የተቀመጠው። 124 ጎሎችን አርሰናል በኤቨርተን ላይ ማስቆጠር ችሏል። ሁለተኛ ኤቨርተን ላይ ብዙ ጎል ያስቆጠረው ቡድን ማንቸስተር ዩናይትድ ነው። 120 ጎሎችን አስቆጥሮበታል እና እነዚህ ሁለት ክለቦች ለኤቨርተን ከባድ የሚባሉ ናቸው። በሊጉ ታሪክ እንደዚህ አይነት ታሪክ አለው አርሰናል። ያለፉትንም 4 ጨዋታዎች ተከታታይ ከተመለከትን ኤቨርተን አርሰናልን ማሸነፍ አልቻለም። ያለፈው ጨዋታ በጉዲሰን ፓርክ ደግሞ 1-0 አርሰናል ማሸነፍ ችሏል። አስቀድሞ 212 ጊዜ በሁሉም ውድድሮች እነዚህ ሁለት ክለቦች ተገናኝተው አርሰናል 107 ጊዜ አሸንፏል። ኤቨርተን 61 ጊዜ ነው መርታት የቻለው። ባለፉት 4 ጨዋታዎች 3 ጊዜ አርሰናል ማሸነፍ ችሏል። ግን ደግሞ አሁን በኤቨርተን ቤት ውስጥ ያለው አዲሱ ነገር ዴቪድ ሞየስ አሰልጣኝ ከሆኑ በኋላ በጣም መነቃቃት አለ። ለወራጅ ቀጠና ሲፋለም የነበረ ቡድን ነበረ ኤቨርተን። አሁን ያ ስጋት ያለበት አይደለም። 34 ነጥቦችን ይዞ 15ኛ ደረጃ ላይ ነው የሚገኘው። ኢፕስዊች ታውን በ20 ነጥቦች 18ኛ ደረጃ ላይ ይገኛል እና በሁለቱ ክለቦች መካከል ያለው የነጥብ ልዩነት 14 ነው። ይህንን የነጥብ ልዩነት ለማጥበብ ለኢፕስዊች ታውንም ለሌስተር ሲቲም እጅግ በጣም ከባድ ነው እና አሁን ከወራጅ ቀጠና ስጋት የወጣ ቡድን ሆኗል። በተከታታይ ጨዋታዎች ላይም በደንብ የተነቃቃ ቡድን ተመልክተናል። በእርግጥ አብዛኞቹ ጨዋታዎች ባቻ ውጤት ነው ያጠናቀቀው። ከሊቨርፑል ጋር ባቻ ያጠናቀቀውን የጉዲሰን ፓርክ አስደናቂ ጨዋታ፣ የመርሲሳይድ ደርቢ የመጨረሻው የጉዲሰን ፓርክ ጨዋታ ላይ ያው የዛን ስቴዲየም ታሪክ በሚመጥን ሁኔታ እንዲዘጋ ማድረግ ችለዋልና ዴቪድ ሞይስ በዚህ ሳምንት የተደረገውን ጨዋታ በእርግጥ በሊቨርፑል ተሸንፏል። ክለቡ ግን አነሳስተውታል። ይህንን ክለብ ነው አርሰናል የሚገጥመው ለማለት ነው። 11 ሰዓት ጀምሮ ክሪስታል ፓላስ ከብራይተን፣ ኢፕስዊች ታውን ከወልቭስ፣ ዌስትሃም ከቦርንማውዝ ጋር ይጫወታሉ። ምሽት 1:30 አስቶን ቪላ እና ኖቲንግሃም ፎረስት ከሳምንቱ ከሚጠበቁ ጨዋታዎች መካከል አንደኛውን ያደርጋሉ። በጣም አሪፍ ጨዋታ ነው። ኖቲንግሃም ፎረስት ማንቸስተር ዩናይትድን አሸንፎ በ57 ነጥቦች 3ኛ ደረጃ ላይ ነው አሁን የሚገኘው። በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ ልንመለከተው ተቃርበናል። ከረጅም ዓመታት በኋላ 1990ዎቹ ነው በቻምፒየንስ ሊግ የተጫወተው ይሄ ቡድን በድጋሚ ወደ ቻምፒየንስ ሊግ ለመምጣት እየተቃረበ ይገኛል። ከቼልሲ ጋር ያለው የነጥብ ልዩነት እንኳን 5 ነው። አስቶን ቪላ ደግሞ ልክ አምና እንዳደረገው በቻምፒየንስ ሊጉ የሚያሳትፈውን ቦታ ይዞ ለማጠናቀቅ እየተፋለመ ይገኛል። 48 ነጥቦችን ይዞ 7ኛ ደረጃ ላይ ነው የሚገኘው። በቼልሲና በአስቶን ቪላ መካከል ያለው የነጥብ ልዩነት 4 ብቻ ነውና የሁለት ጨዋታ ልዩነት ነው። ስለዚህ ያንን ማጥበብ ይችላል። እድል አለው፣ ቢያንስ እድል አለው። ግን ደግሞ በእንግሊዝ ፕሪሚየር ሊግ ዘንድሮ 5 ክለቦች በቻምፒየንስ ሊጉ ሊሳተፉ ይችላሉ እና ያም ይሁን ከሆነ ከማንቸስተር ሲቲ ጋር ያለው የነጥብ ልዩነት 3 ብቻ ነው። ስለዚህ አስቶን ቪላ ምድል አለውና ለዛ ይፋለማል። እሁድ ዕለት 10 ሰዓት ጀምሮ ብሬንትፎርድ ከቼልሲ፣ ፉልሃም ከሊቨርፑል፣ ቶተንሃም ከሳውዝሃምፕተን ጋር ይጫወታሉ። በተለይ ፉልሃምና ሊቨርፑል የሚያደርጉት ጨዋታ ይጠበቃል። ፉልሃም ዘንድሮ ለትልልቆቹ ክለቦች ፈተና መሆኑን አሳይተዋል። በተለይ አርሰናል ጋርም ባለፈው ሳምንት 30ኛ ሳምንት ላይ እንዴት እንደፈተነው ተመልክተናል። በእርግጥ 2-1 ተሸንፏል። ሊቨርፑል ከሜዳው ውጪ ለንደን ላይ ነው ይህንን ጨዋታ የሚያደርገው። በፋና ሚዲያ ኮርፖሬሽን ፋና ኤፍኤም 98.1 ላይም በቀጥታ ይህንን ጨዋታ አድማጮቻችን መከታተል ትችላላችሁ። 12:30 ጀምሮ ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሳምንቱ ትልቁ ጨዋታ ይደረጋል። ሰኞ ዕለት ደግሞ ሌስተር ሲቲ እና ኒውካስል ዩናይትድ የሚያደርጉት ጨዋታ የመጨረሻው ጨዋታ ይሆናል የሳምንቱ። በአውሮፓ ሊጎች ዛሬ ምሽት ጨዋታዎች ይደረጋሉ። በጣሊያን ሴሪያ 4:45 ጄኖዋ ከኡዲኒዜ፣ በጀርመን ቡንደስሊጋ 4:30 ኦግስበርግ ከባየር ሚዩኒክ ወደ ዋንጫ እየገሰገሰ ነው የሚገኘው። በስፔን ላሊጋ ምሽት 5 ሰዓት ጀምሮ ራዮ ቫያካኖ ከኤስፓኞል፣ በፈረንሳይ ሊግ 1 4:45 ኒስ ከኖንት ጋር ይጫወታሉ።